ሰላም ውድ የዜብራ ኤዱኬሽን ሄብ ተማሪዎቻችን ዛሬ በሜካኒክስ ስታቲክስ ከቻፕተር 2 ከፎርስ ሲስተም ፓርት 2 የሆነውን ሞመንተምን እንመለከታለን። በመጀመሪያ ዲፊኒሽን ኦፍ ሞመንተምን እናያለን ማለት ነው። Momentum is a force about a point that the tendency of force to rotational around the point. ማለትም ይሄ ሞመንተም የምንለው is a tendency ነው። ማለትም አንድ ፎርስ አፕላይ አድርገን ዲስታንስ አፕላይ ያደረግነው ፎርስ ያን ቴንዴንሲ ሜዠር የሚያደርግልን ሞመንተም እንላለን ማለት ነው። አራውንድ ዘ ፖይንት ማለት ነው። እና ይሄ ሞመንተማችን ደግሞ ፎርሳችን ሲባዛ ዲስታንሳችን ከየሆነ ፖይንት ርቀን አፕላይ ያደረግነው ፎርሱ ሲባዛ የራቅነው ዲስታንስ is called momentum ይባላል ማለት ነው። ዛ ቴንደንሲውን ሜዠር የምናደርገው በዚህ ወይ ነው ማለት ነው። ነገር ግን ከፎርሳችን ጋር ያ ዲስታንሳችን መስት ቢ ፕሪፔንዲኩላር መሆን አለበት ኦር 19 ዲግሪ መፍጠር አለበት ማለት ነው። ለምሳሌ ፍሪ ቦዲ ዳያግራም ተመልከቱ። ለምሳሌ እዚች ጋር ነው ፎርሱ አፕላይ የተደረገው። ዋይ ኮምፖነንት አለ፣ እዚች ጋር ኤክስ ኮምፖነንት አለ። በየሆነ ዲግሪ ፎርስ አፕላይ አድርገናል። ይህን ፎርስ በምንመለከትበት ጊዜ ለዚህ ፎርስ ፕሪፔንዲኩላር ዲስታንሱ አሁን እቺ ነች። ይሄ ነው የሚሆነው ፕሪፔንዲኩላር ዲስታንሱ 19 ዲግሪ ፈጥሮ ስንመለከተው ይሄ ሊመስል ይችላል ዲስታንሱ። ነገር ግን ከዚህ ፎርስ ጋር ፕሪፔንዲኩላር ሆኖ የሚፈጥርልን ዲስታንሳችን የምንወስደው ይሄንን ነው ማለት ነው። የዛኔ ነው ሞመንተምን ማግኘት የምንችለው። አለዛ ሌላ ነገር ነው የሚሆነው ማለት ሌላ መልስ ነው የሚሰጠን። ለዛ ፎርሳችን ሁል ጊዜ ፕሪፔንዲኩላር የሆነ ዲስታንስ ነው የምንወስደው ማለት ነው ሞመንተምን ስንፈልግ። ሌላው ደግሞ ሞመንተም ላይ ኳንተር ክሎክዋይዝ ነው የሚለውንም ማወቅ አለብን ማለት ነው። ክሎክዋይዝ በሚሆንበት ጊዜ ፖዚቲቭ እንወስዳለን። አንቲ ክሎክዋይዝ በሚሆንበት ጊዜ ደግሞ ኔጌቲቭ አድርገን ነው የምንጠቀመው ማለት ነው። ይህንን መርሳት አያስፈልገንም ማለት ነው። ለምሳሌ አንድ ኤግዛምፕል በምንመለከትበት ጊዜ ቀለል ያለ ኤግዛምፕል ስንመለከት ለምሳሌ እዚህ ፖይንት ኤ አለን። ከፖይንት ኤ በ2 ሜትር ርቆ የሆነ ፎርስ አፕ ላይ አድርገናል፣ አፕዋርድ ማለት ነው። ለዚህ ፎርስ ሞመንተም ኦፍ ኤ ላይ የሚፈጠረውን ቴንዴንሲ ያን ፎርስ ሜዠር ለማድረግ የሚፈጠረውን ቴንዴንሲ ሞመንተሙን በምንፈልግበት ጊዜ እንዴት ነው የምንፈልገው ማለት ነው። ስንመለከተው ኤ ፎርስ አፕዋርድ ነው፣ እንዲህ ነው፣ ወደ ላይ ነው። ስለዚህ ወደ ላይ ደግሞ ምንድን ነው ብለናል? አንቲ ክሎክ ዋይዝ ነው ማለት ነው። አንቲ ክሎክ ዋይዝ ስለሆነ እንትናችን ምንድን ነው? ኔጌቲቭ ነው የሚሆነው ማለት ነው። ስለዚህ ሞመንተም ማለት ደግሞ ፎርስ ታይምስ ዲስታንስ ነው። እንደምትመለከቱት ዲስታንሳችን ፕሪፔንዲኩላር ሆኗል ከፎርሱ ጋር 90 ዲግሪ ፈጥጦ ፕሪፔንዲኩላር ሆኖ ነው ያለው። ስለዚህ ሞመንተም ኦፍ ኤ ላይ የሚፈጠረው ሞመንተም ማይነስ ፎርሳችን ፕሪፔንዲኩላር ቱ ዲስታንስ ይሆናል ማለት ነው። ይሄም እኩል ይሆናል ማይነስ ፎርሳችን አፕላይ የተደረገው 10 ኒውተን ነው ሲባዛ ዲያችን ደግሞ በስንት ነው ያለው? በ2 ሜትር ነው ያለው። ይሄም ስንት ይሆናል ማለት ነው? ማይነስ 20 ኒውተን ሜትር ይሆናል ማለት ነው። ሞመንተም ኦፍ ኤ ላይ የሚፈጠረው ሞመንተሙ ማይነስ 20 ይሆናል ማለት ነው። ይሄም እኩል ይሆናል 20 ኒውተን ሜትር ማለት ነው። ዊች ዳይሬክሽን ማለት ነው? ዚስ ዳይሬክሽን አንቲ ክሎክዋይዝ ዳይሬክሽን የሚፈጠር ነው ማለት ነው። ኔጌቲቭ መሆኑ አንቲ ክሎክዋይዝ መሆኑን ሲነግረን፣ ፖዚቲቭ ሲሆን ደግሞ ሪዛልታችን ክሎክዋይዝ መሆኑን ይነግረናል ማለት ነው። ሌላ ደግሞ ስለ ሞመንተም ማወቅ የሚያስፈልገን ኮንሰፕት ቫሪየንት ቴዎሬም ነው። ይህም ቫሪየንት ቴዎሬም ምንድን ነው የሚለው? ኢዝ ዘ ሞመንተም ኦፍ ኤ ፎርስ አባውት ኤ ፖይንት ኢዝ ኢኳል ቱ ዘ ሳም ኦፍ ኤ ፎርስ አባውት ዋት ኮምፖነንት አባውት ዘ ፖይንት ማለት ነው። ማለትም የሆነ ፎርስ አፕላይ ተደርጎ ኮምፖነንት ከኖራቸው በሁለቱ ኮምፖነንቶች የሚፈጠር ሞመንተም ድምር ነው በዛ ፖይንት ላይ የሚገኘው ብሎ ይናገራል ማለት ነው። የቫሪየንት ቴዎሬም የምንለው ማለት ነው። ለምሳሌ ይህንን በዲ ኦር ይህንን ሲስተም እንመልከት። ይህንን ሲስተም ስንመለከት እዚች ጋር ኤ አለች፣ ፖይንት ኤ አለች። ከዛን እዚች ጋር ነው ፎርሱ አፕላይ የተደረገው። የሆነ ኢንክላይንድ ፕሌን ላይ ፎርሱ አፕላይ ተደርጓል። አፕላይም የተደረገው በ10 ኒውተን ነው ማለት ነው። ለዚህ በቀላሉ ሞመንተም ኦፍ ኤ ላይ የሚፈጠረውን ሞመንተም ኦፍ
ኤ የሚፈጠር ሞመንተም ኦፍ ኤ ላይ የሚፈጠረው ሞመንተም ለመፈለግ በቀላሉ ከዚህ እስከዚህ ሄደው ዲስታንስ ሞመንተም ማለትም 10 ኒውተን ሲባዛ በ5 ሜትር ማለት ነው። በ5 ሜትር አድርገን ኤት ኢዝ ኢኳልስ ቱ 15 ማለት ነው። 15 ኒውተን ሜትር 15 ኒውተን ሜትር ነው ማለት እንችላለን። በት እዚች ጋር 15 ኒውተን ሜትር ብቻ ብለን አናስቀምጥም። which direction is clockwise anti clockwise የሚለውንም ማስቀመጥ አለብን ማለት ነው። እና እዚች ጋር ስንመለከት ፎርሱ ወዴት ነው? ወደዚህ ነው አይደል እንዴ? ወደዚህ ደግሞ ምን ብለናል? አንቲ ክሎክዋይዝ ነው ማለት ነው። አንቲ ክሎክዋይዝ ደግሞ ኔጌቲቭ ነው። ዜርፎር ሞመንተማችን አንቲ ክሎክዋይዝ ላይ ነው ምን እያደረገ ያለው ማለት ነው? አፕላይ ሆኖ ማለት ነው። ይሄ ፎርሱ ማለት ነው። በዚህ ወይ መስራት እንችላለን። በት አኮርዲንግ ቱ ዚስ ቴሬም በዚህ ቴሬም በምንሰራበት ጊዜ እንደምትመለከቱት ይሄ ፎርስ ሁለት ኮምፖነንት አለው። ኤፍ ኤክስ ኮምፖነንት አለው፣ ኤፍ ዋይ ኮምፖነንት አለው። መጀመሪያ ኮምፖነንቶቹን እናወጣለን። ለምሳሌ ኤፍ ኤክስ ኮምፖነንት ስናወጣ ኤፍ ኤክስ ኮምፖነንታችንን ስናወጣ ኤፋችን ሲባዛ እቺ ሆሪዞንታሏ 3 ሲካፈል ለስንት ይሆናል ማለት ነው? ለ5 ይሆናል ማለት ነው። ፎርሳችን ስንት ነው? 10 ነው። እኩል ይሆናል ፎርሳችን 10 ነው። 10 ሲባዛ 3 ስንተኛ? 5ኛ 3 5ኛ ይሄም እኩል ይሆናል። ይሄንን በዚህ ስናጣፋ 2 6 ማለት ነው። 6 ምን ኒውተን ይሆናል ማለት ነው። 6 ኒውተን ይሆናል ማለት ነው። ኤፍ ዋያችንን ስንፈልግ ደግሞ ኤፋችን ሲባዛ ቨርቲካሏ እቺ ማለት ነው 4/5 ይሆናል ማለት ነው። ይሄም 10 into 4/5 4/5 ይሆናል። ይሄም በዚህ ስጣፋ ስንት ይሆናል ማለት ነው? 8 ኒውተን ይሆናል ማለት ነው። አሁን ኮምፖነንቶቹን ኤፍ ኤክስንም ኮምፖነንት አግኝተናል፣ ኤፍ ዋይ ኮምፖነንትን አግኝተናል። አሁን ኤም1 ኦር ኤፍ ኤክስ ላይ የሚፈጠረውን ሞመንተም እና ኤም2 ኦር ኤፍ ዋይ ላይ የሚፈጠረው ሞመንተም እንፈልጋለን ማለት ነው። ሞመንተም ዋናችን እኩል ይሆናል። ለምሳሌ ኤፍ ኤክስ ላይ የምትፈጠረው ኤም1 ላይ የምትፈጠረውን ኤፍ ኤክስ ካለን በዚህን ጊዜ ምንድን ነው የሚሆነው? አንቲ ክሎክ ዋይዝ ነው እንትኑ ማለት ነው ዳይሬክሽኑ። ዜርፎር -6 ኒውተን ሲባዛ እንልና ዲስታንሷ ዲ ማለት ነው ከዚህ ወደዚህ ለመሄድ ምን ያህል እንትን ነው ምን ያህል ዲስታንስ ነው የተጓዘው የሚለውን ነው የምንመለከተው ማለት ነው። ከዚህ ወደዚህ ሲሄድ ምን ያህል ዲስታንስ ተጓዘ? እቺን ዲስታንስ ማለት ነው። እቺን ዲስታንስ ነው የምንወስደው ለኤክስ ማለት ነው። ስለዚህ እሷም ስንት ነች? 3 ሜትር ነች ማለት ነው። 3 ሜትር ትሆናለች ማለት ነው። ይሄም ስንት ይሆናል ማለት ነው? -18 ኒውተን ሜትር ይሆናል ማለት ነው። ኦር ኢት ኢዝ ኢኳልስ ቱ 18 ኒውተን ሜትር which direction አንቲ ክሎክ ዋይዝ ዳይሬክሽን እንዴ እናስቀምጣለን። ከዛን ኤም2ን እንፈልጋለን። ወደ ኤም2 በምንመጣበት ጊዜ ደግሞ ያመጣናት ፎርሳችን which direction አንቲ ክሎክ ዋይዝ ዳይሬክሽን therefore -8 ኒውተን ታይምስ ለዚህ ደግሞ ምን ያህል ተጓዘ? ቨርቲካሉ ከዚህ ወደዚህ ሲሄድ ምን ያህል ተጓዘ? ይሄንን ያህል ዲስታንስ ነው የተጓዘው ለዚህ ማለት ነው። ለዚች ይሄን ያህል ነው የተጓዘው 4 ሜትር ትሆናለች ማለት ነው። 4 ሜትር ትሆናለች ማለት ነው። ይሄም እኩል ይሆናል -32 ኒውተን ሜትር is equals to 32 ኒውተን ሜትር 32 ኒውተን ሜትር which direction then momentum ኤ ላይ የምትፈጠረዋ ምን ትሆናለች? momentum of 1 plus momentum of 2 according to this theorem ማለት ነው። በዚህ ቴሬም መሰረት ለዚህ momentum of A ያችን እኩል ይሆናል momentum of 1 plus momentum of 2 ይሆናል። ይሄም 50 ኒውተን ሜትር which direction anti clockwise direction ይሆናል ማለት ነው። እዚህ የሚያመጣነው ውጤት እዚህ የሚያመጣናት ውጤት ምንድነው ማለት ነው? እዛ ሴም ነው ማለት ነው። ተመሳሳይ ነው ማለት ነው። ስለዚህ ይሄ ቴሬም የሚለን ምንድነው? ኮምፖነንት ቢኖራቸው የነዛ ኮምፖነንት ድምሮች ሞመንተሙ ላይ ሞመንተሙን የሚፈጥረውን
ማግኒቲዩድ ማግኘት እንችላለን ብሎ ነው የሚነግረን ማለት ነው። እና ይሄ ኮንሰፕት ደግሞ የተለያዩ እንትኖችን ስንሰራ ይጠቅማል። በቀላሉ ሾርት ይሄ ቀላል እንትን ሊሆን ይችላል። ነገር ግን የተለያዩ ኮምፕሌክስ የሆኑ እንትኖችን ቦዲዎችን ኦር ሲስተሞችን በምንሰራበት ጊዜ ዚስ ቴርም ኢዝ ቬሪ ዩዝፉል ነው። ይህንን ዌይ ከተጠቀምን በጣም አስፈላጊ ነው ማለት ነው። አሁን ቀጥለን ኤግዛምፕሎችን እንመለከታለን። ለምሳሌ ይህንን ሲስተም እንመለከታለን። ኤግዛምፕል ለምሳሌ ሞመንተም ኦፍ ፖይንት ኤ ላይ ያለችዋን እና ሞመንተም ፖይንት ኦ ላይ ያለችዋን ፈልጉ ነው የሚለን ማለት ነው። እና ለዚህ ሲስተም ኦር ለዚህ በዲ እንዴት ነው ሞመንተማችንን ሞመንተም ኦፍ ኤን ሞመንተም ኦፍ አት ኦ ላይ ያለውን የምንፈልገው የሚለውን እንመለከታለን ማለት ነው። መጀመሪያ ኤ ላይ ሞመንተም አት ኤ ሞመንተማችን ከዚህ ተነስቶ እዚህ ያለውን ማለት ነው። እሱን ነው የምንፈልገው። 400 ኒውተን ፎርስ አፕላይ ተደርጓል። እቺ ቢ ነች። ፖይንት ቢ ላይ 400 ኒውተን ፎርስ አፕላይ ተደርጓል። ዲስታንሷ ስንት ነች? በምን ያደርቁ 350 ሚሊሜትር ኦር 0.35 ሜትር ማለት ነው። ይሄ ደግሞ 0.6 ሜትር ማለት ነው። ያ በሜትር ስለሚሰራ ማለት ነው። ምክንያቱም የሞመንተም ኤስአይ ዩኒቱ ኒውተን ሜትር ስለሆነ ወደ ሜትር መቀየር ስለሚያስፈልገን ወደ ሜትር ቀየር ነው ማለት ነው። ከዛን ሞመንተም ኦፍ ኤን በምንመለከትበት ጊዜ እኩል ይሆናል። እዚች ጋር መጀመሪያ በዲግሪ ነው። ሁል ጊዜ የሆነ ፎርስ ዲግሪ ፈጥሮ ዲግሪ የሚፈጥር ከሆነ ምን አለ ማለት ነው? ኮምፖነንት አለ ማለት ነው። ሆሪዞንታል እና ቨርቲካል ኮምፖነንት አለው ማለት ነው። ስለዚህም ይሄ ፎርስ ምን አለው ማለት ነው? ቨርቲካልም አለው ሆሪዞንታልም ኮምፖነንት አለው ማለት ነው። ስለዚህ ፓርት 1 ላይ እንደተማር ነው እቺ ኤፍ እዚች ጋር ቢ ምን አለች ማለት ነው? ዋይ አለች ማለት ነው። ቢ ዋይ አለች። ወደዚህ ደግሞ ቢ ኤክስ አለች ማለት ነው። ቢ ኤክስ አለች ማለት ነው። መጀመሪያ ቢ ዋያችን ምንድን ነው የምትሆነው? 400 ኒውተን ሲባዛ በምን በኮስ 20 ዲግሪ ይሆናል ማለት ነው። በ20 ዲግሪ ነው የሚሆነው ማለት ነው። ይህንን ማወቅ ያስፈልጋል። ሌላው ደግሞ ቢ ኤክሳችን ነው። ቢ ኤክሳችን ደግሞ 400 ኒውተን ሲባዛ ሳይን 20 ዲግሪ ይሆናል ማለት ነው። ይሄንን ካወቅን አሁን መስራት እንችላለን ማለት ነው። ሞመንተም ኦፍ ኤያችንን በምንመለከትበት ጊዜ ሞመንተም አት ኤ ያለችዋን በምንመለከትበት ጊዜ እንደምታዩት ሆሪዞንታል አለው፣ ቨርቲካል ኮምፖነንት አለው። ነገር ግን ሞመንተማችን ያለው ሆሪዞንታሉ ላይ ነው። እናም ፎርሳችን ደግሞ ቢኤክሳችን ያለችዋ እሷ ምን ላይ ነች? ሆሪዞንታል ላይ ነች። ተመሳሳይ ፖይንት ላይ ስላሉ ኦር ዘ ሴም ላይን ላይ ስላሉ ቢ ኦፍ ኤክሳችንን ምን እናደርጋለን ማለት ነው? ኒግሌክት እናደርጋለን ማለት አንጠቀማትም ማለት ነው። ማተር አታደርግም። በዚህ ሞመንተም ላይ አት ኤ ላይ በሚፈጠረው ሞመንተም ላይ ቢ ኦፍ ኤክሳችንን ምን እናደርጋታለን? ኒግሌክት እናደርጋለን። ቢኮዝ ተመሳሳይ ላይን ላይ ስላሉ በተመሳሳይ ላይን ላይ ስለሚገኙ ቢ ኦፍ ኤክሳችንን ምን እናደርጋታለን? ኒግሌክት እናደርጋለን። ቢ ኦፍ ኤክሳችንን ኒግሌክት ካደረገን ኦንሊ ምን አለች ማለት ነው? ኦንሊ ቢ ዋይ ነው ያለችው ማለት ነው። ቢ ዋይ ብቻ ነው ሞመንተም አት ኤ ላይ የምትፈጥረው ማለት ነው። እሷም ዳውንዋርድ ናት። እሷም ስንት ናት ብለናል? 400 ኒውተን ሲባዛ ኮዝ 20 ዲግሪ ነው ብለናል። ሞመንተም ማለት ደግሞ ሞመንተም አት ኤ የምትፈጠረው እኩል ይሆናል ፎርስ ታይምስ ዲስታንስ ነው አይደል? ስለዚህ ፎርሳችን እዚች ጋር ቢዋይ ነች። አፕላይ ያደረጋት ቢዋይ ቨርቲካሏ ነች። እሷም 400 ኒውተን ሲባዛ ኮዝ 20 ዲግሪ ሲባዛ ምን ያህል ርቁ? ይህን ያደርቁ። ስለዚህ 0.35 ሜትር ይሆናል። ይሄም እኩል ይሆናል 131.6 ኒውተን ሜትር ማለት ነው። ሜትር ይፈጥርናል ማለት ነው። ኢን ዊች ዳይሬክሽን ካለን ክሎክዋይዝ ዳይሬክሽን ኦር ዚስ ክሎክዋይዝ ፖዚቲቭ ዳይሬክሽን ማለት ነው። ክሎክዋይዝ ዳይሬክሽን ነው። ቢኮዝ ኦፍ
ዳውን ነው ማለት ነው። ወደዚህ እየሄደች ስለሆነ ክሎክዋይዝ ነው ማለት ነው ዳይሬክሽኑ ማለት ነው የዚህ ሞመንተም ማለት ነው። ስለዚህ ማሰብ ያለብን ተመሳሳይ ላይን ላይ በሚሆኑበት ጊዜ ፎርሱም ሞመንተሙም ያለው ዘሴም ላይን ላይ በሚሆንበት ጊዜ ያን ፎርስ ኒግሌክት አድርገን ነው የምንሰራው። ለዛ በቀላሉ ኤምኤን አገኘን ማለት ነው። ሞመንተም ኦ ላይ የምትፈጠረውን ነው የተጠየቅ ነው ማለት ነው። ሞመንተም አት ኦ የምትፈጠረውን በምንፈልግበት ጊዜ ደግሞ እቺ ኦ አሁን እዚህ ነው ያለችው። አፕላይ የተደረገው ፎርስ እዚህ አንድ አለ፣ ሁለተኛው ደግሞ እዚህ ነው ማለት ነው። እና ሆሪዞንታሉ ላይ አፕላይ የተደረገችዋ እቺ ቢኤክስ ዲስትሪቢዩተር ማለትም ከዚህ እስከዚህ ያለው ዘሴም ነው እንድትረዱት። ከዚህ እስከዚህ ያለው ዘሴም ነው። ዜርፎር እዚች ጋር ቢኤክስ አለች ብላችሁ ውሰዱ። እዚች ጋር ደግሞ ቢዋይ አለ ብላችሁ ውሰዱ። ስለዚህ እዚች ጋር ቢኤክስ አለች፣ ቢዋይ አለች። ስለዚህ አፕላይ የተደረገው የሁለቱም ድምር ማለት ነው ሞመንተም አት ኦ የሚፈጥረው ማለት ነው። ዜርፎር ምን ማለት ነው? ቢዋያችን ሲባዛ ቢዋያችን ከዚህ ምን ያህል ርቆ ነው ያለው ነው። ከዚህ ምን ያህል ርቆ ነው ያለው ዚስ ዲስታንስ ማለት ነው። ከዚህ እስከዚህ ባለው ዲስታንስ ርቆ ነው ያለው። እሷም ስንት ነች ማለት ነው? 0.35 ሜትር ሲደመር ቢኤክሳችን ሲባዛ በምን ቢኤክሳችን ሲባዛ በዚህ ዲስታንስ ማለት ነው። በዚህ ዲስታንስ ምን ያህል ርቆ ነው ያለው ከሞመንተሙ? ይሄን ያህል ርቆ ነው ያለው 0.6 ይሆናል ማለት ነው። 0.6 ሜትር ይሆናል ማለት ነው። ይሄም እኩል ይሆናል ቢዋይ ማለት ምን ማለት እንደሆነ እናውቃለን። ቢኤክስ ማለት ምን ቅድም ኮምፖነንቶቹን አውጥተናል። ስለዚህ 400 ኒውተን ሲባዛ በኮስ 20 ዲግሪ ሲባዛ በስንት 0.35 ሜትር ሲደመር ቢኤክሳችን ደግሞ ምንድነች? 400 በሳይን ማለት ነው። 400 ኒውተን ሲባዛ በሳይን 20 ዲግሪ ሲባዛ 0.6 ሜትር ይሆናል ማለት ነው። እና ይህንን ስናባዛቸው አንድ ላይ ስንት ይመጣል ማለት ነው? 244 ኒውተን ሜትር ይሰጠናል ማለት ነው። which direction? clockwise ዳይሬክሽን ይሰጠናል ማለት ነው። ክሎክዋይዝ ዳይሬክሽን ፖዚቲቭ ነው ማለት ነው። ስለዚህ ሁል ጊዜ በምንሰራበት ጊዜ ፎርሱ አፕላይ የሆነውን የምንወስደው ኦፖዚቱን ነው። ማለትም ቢዋይ ላይ ስንወስድ የኤክስን ዳይሬክሽንን ነው የኤክስን ዲስታንስ ነው የምንወስደው። ለኤክስ ደግሞ የምንወስደው የዋይን ዲስታንስ ነው ማለት ነው። ይህንን አንደርስታንድ ማድረግ ያስፈልገናል። እሺ አሁን ቀጥለን ደግሞ ሌላ ኤግዛምፕል እንመለከታለን እና ጥያቄው ምን ይላል? ፋይንድ ቱ ፎርስ አባውት ዘ ፖይንት ኤ። ከዚህ ከፖይንት ኤ ኤፍ1 አለ ኤፍ2 አለ እና ካፕል ፎርሶች የሚፈጥሩትን ሞመንተም በተለያየ ፖይንት እሱን ፈልግ ነው የሚለው ማለት ነው። ካፕል ፎርስ ማለት የተለያዩ ፎርሶች በሆነ ሲስተም ላይ አፕላይ ሲያደርጉ ነው ማለት ነው። ሌላ እንትን የለውም። እና ይህንን ስንሰራ በሁለት መንገድ እንሰራለን። አንደኛው በጣም ቀላል ነው። ሁለተኛው ደግሞ ትንሽ እንትን ሊል ይችላል። ነገር ግን በተመቻችሁ መስራት ትችላላችሁ እናንተ። የመጀመሪያው ቀላሉ ወይን በምንመለከትበት ጊዜ ለምሳሌ ኬዝ ዋን ብለን እንውሰድና ኬዝ ዋን ብለን ከወሰድን መጀመሪያ ኤፍ ዋን ላይ እንሄዳለን። ሞመንተም ኦፍ ኤያችን ከፎርስ ዋን አንጻር ከኤፍ ዋን አንጻር እንመለከታለን ማለት ነው። እሷን በምንመለከትበት ጊዜ ሁል ጊዜ አንግል ካለ እንዳልኳችሁ ሁለት ኮምፖነንቶች አሉ። እነሱም ኤፍ ኤክስ እና ኤፍ ዋይ የምንላቸው ምን አሉ ማለት ነው? ኮምፖነንቶች አሉ ማለት ነው። በዚህም ጊዜ ይሄ ኤፍ ዋይ አለች። እቺ ኤፍ ዋያችን ስንት ነች? 250 ኒውተን ሲባዛ በኮስ 30 ዲግሪ ናት። በዚህም ደግሞ ምን አለ ማለት ነው? ኤፍ ኤክስ አለች ማለት ነው። እቺ ኤፍኤክሳችን ደግሞ 250 ኒውተን ሲባዛ በምን በሳይን
30 ዲግሪ ነው ማለት ነው። እነዚህን ሁሉ ጊዜ መጀመሪያ ማውጣት አለብን ማለት ነው። እነዚህን ካወጣን በኋላ ወደ ስራው እንገባለን ማለት ነው። ስለዚህ ሞመንተም አት ኤ በኤፍ ዋን ላይ የሚፈጠረው ሞመንተም በምንፈልግበት ጊዜ ቅድም እንዳልኳችሁ አሁንም ኤፌክሱ በተመሳሳይ ላይን ላይ ነው ያለው። ኢን ዘ ሴም ላይን ላይ ነው ያለው ማለትም የፖይንት ኤ ሞመንተም ባለበት ላይን ላይ ነው ኤፌክሱ ምን ያለው ማለት ነው። ስለዚህ ኤፌክስ ምን እናደርጋለን ማለት ነው? ኔግሌክት እናደርጋለን ማለት ነው። ከዛን እኛ የምንፈልጋት ምንም ብቻ ነው? ኤፍ ዋይን ብቻ ነው ማለት ነው። ስለዚህ ኤፍ ዋይ አፕላይ ያደረገውን ለመፈለግ ደግሞ እቺ አለች ኤፍ ዋይ አለች ፕሪፔንዲኩላር ቱ ዲስታንስ። ዲስታንሳችንን እናውቃለን ስንት ነው? 2 ነው። ይሄም እኩል ይሆናል 250 ኒውተን ሲባዛ ኮዝ 13 ዲግሪ ሲባዛ ዲያችን ስንት ናት? 2 ሜትር ናት ማለት ነው። ይሄም እኩል ይሆናል 433 ኒውተን ሜትር ማለት ነው። በቀላሉ አገኘናት ማለት ነው። ዊች ዳይሬክሽን? ክሎክዋይዝ ዳይሬክሽን ማለት ነው። ክሎክዋይዝ ዳይሬክሽን ማለት ነው። ክሎክዋይዝ ዳይሬክሽን ማለት ነው። እና በቀላሉ ሞመንተም ኦፍ ኤያችንን በፎርስ ዋን ላይ የሚፈጥረውን አገኘም ማለት ነው። አሁን ቀጥለን ደግሞ ሞመንተም አት ኤ ፎርስ 2 ማለትም በፎርስ 2 ላይ የሚፈጥረው ነው የምንመለከተው ማለት ነው። ከዛን ሞመንተም ኦፍ ኤያችን ኤፍ 2 ላይ የሚፈጥረውን በምንመለከትበት ጊዜ አሁን ምንድን ነው እዚች ጋር ስንት አይነት ኮምፖነንት አለ ማለት ነው? 2 አይነት ኮምፖነንት አለ። በስሎፕ ፎርሙ ነው። እዚህ ጋም 2 ኮምፖነንት አለ። እነዛን ኮምፖነንቶች እናወጣለን። እነሱ ምንድናቸው? ኤፍኤክስ እና ኤፍ ዋይ ናቸው ማለት ነው። በዚህን ጊዜ ኤፍኤክሳችን ስንት ናት? እቺ በሆሪዞንታል ነው ያለችው። ስሎፓችን እዚች ጋር 5 ነው። ጥያቄው ላይ ሰጥቷል። 5 ጊቭን ነው። ስለዚህ ኤፍኤክሳችን አለች። ኤፍኤክሳችን ፎርሱ አፕላይ ኤፍ2ችን 500 ኒውተን ማለት ነው። 500 ኒውተን ሲባዛ በስንት? ኤክስ ላይ በሚሆንበት ጊዜ ሆሪዞንታሉ ነው የምንወስደው። ሆሪዞንታሉ ሲካፈል ስሎፑ ማለት ነው 3/5 ይሆናል ማለት ነው። 3/5 ይሆናል። ኤፍ ዋያችን ደግሞ ወደ ኤፍ ዋያችን በምንመጣበት ጊዜ ደግሞ ቨርቲካሉን ነው የምንወስደው። ከዛ ስሎፑን ነው የምንወስደው። 500 ኒውተን ሲባዛ 4/5 ይሆናል ማለት ነው። ይህንን እንይዛለን ማለት ነው። መጀመሪያ ኮምፖነንቱን ካወጣን በኋላ ወደ ስራችን እንገባለን ማለት ነው። አሁን ቀጥለን ወደ ሞመንተም ኤኤፍ2 የሚፈጥረውን ሞመንተም እንመለከታለን ማለት ነው። ስለዚህ ሞመንተም አት ኤፍኤክስ በምንመለከትበት ጊዜ ኤፍኤክሱ ላይ ምን ያህል ነው የሚፈጥረው በምንልበት ጊዜ የሁለቱም ድምር ነው። ማለትም ወይ ድምር ነው ወይ ሲቀነስ ነው። ማለትም እዚች ጋር አፕላይ የምናደርገው የማንን ቴሬም ነው? ቅድም ቫርጂኒየን ቴሬም ያልነውን እሱን አፕላይ ማድረግ ማለት ነው። እሱን ነው አፕላይ የምናደርገው። ኤፍኤክስ አለ፣ ኤፍ ዋይ አለ። ሁለቱም ምንድን ናቸው? ኮምፖነንት ናቸው። ከዛ ያን ቴሬም አምጥተን አፕላይ ማድረግ ነው ማለት ነው። አንድ ነገር ማወቅ ያለብን በቨርጂኒየስ ቴሬም ቅድም በተረዳነው ቴሬም መሰረት ደግሞ ክሎክዋይዝ በሚሆኑበት ጊዜ ሁለቱ ኮምፖነንቶች ይቀናነሳሉ፣ ሳብትራክት ነው የሚደረጉት። ኳንተር ክሎክዋይዝ በሚሆኑበት ጊዜ ደግሞ አንቲ ክሎክዋይዝ በሚሆኑበት ጊዜ ደግሞ ምንድነው የሚደረጉት? አድ ነው የሚደረጉት። ምንድነው የሚደረጉት? ይደማመራሉ ማለት ነው። ይደማመራሉ እና የዚህ ደግሞ ፎርስ አፕላይ የተደረገው እንዴት ነው? ወዲህ ነው እየሄደ ያለው አይደል እንዴ? ስለዚህ ምን ዳይሬክሽን ነው? ክሎክዋይዝ ዳይሬክሽን ነው። ስለዚህ ኮምፖነንቶቹ ምንድነው የሚደረጉት? ሳብትራክት ነው የሚደረጉት ማለት ነው። ሞመንተማችን የምናገኘው ሞመንተም ምንድነው የሚደረገው? ይቀነሳል ማለት ነው። ይህንን ኮንሰፕት ከያዘን ወደ ስራ እንመለሳለን ማለት ነው። ወደ ስራ ስንመለስ ሞመንተም ኤፍ2ችንን በምንፈልግበት ጊዜ መጀመሪያ የዚህን ኮምፖነንት ከዛን ደግሞ የዚህን ኮምፖነንት ማውጣት ማለት ነው። ኢት ሚንስ 500 ኒውተን 3/5 ሲባዛ አሁን ሆሪዞንታሉን ነው የሰራን ያለ ነው። ሆሪዞንታሉ እዚህ ነው ያለው። ለዚህ ደግሞ የምንወስደው የዋይን ዲስታንስ ነው የምንወስደው ማለት ነው። የዋይን ዲስታንስ ነው የምንወስደው። ለዛ የምንወስደው ስንት ነው ማለት ነው? 6 ሜትር ነው ማለት ነው። የዋይን ዲስታንስ ነው የምንወስደው። ከዚህ እስከዚህ ያለው ፎርሱ ተመሳሳይ ነው።
ከዚህ እስከዚህ ያለው ነው የምንወስደው። እሷም 6 ሜትር ትሆናለች። 6 ሜትር እንላለን። ከዛን ይሄንን እናገኛለን ማለት ነው። ይሄም እኩል ይሆናል ኤም1 ይሄ ሞመንተም ኦፍ ኤያችን በኤፍ2 ኤፍኤክስ የምትፈጠረው ነች። እቺ የኤፍኤክስ ላይ የምትፈጠረው ሞመንተም ናት። 500 ኒውተን 4/5 የኤፍ ዋይ ማለት ነው ሲባዛ በ7 ሜትር ይሄ ማለት ነው። ሙሉ 7 ነው። 2 ሲደመር 5 7 ነው። ይሄ ማለት ነው ከዚህ ምን ያህል ርቆ ነው ያለው ሞመንተሙ ዲስታንሱ ማለት ነው። እኩል ይሆናል የኤፍ ዋይ ምን ነው ማለት ነው ሞመንተሙ ነው ማለት ነው። ስለዚህ እዚች ጋር ኤም1ን እናገኛለን፣ እዚች ጋር ኤም2 እናገኛለን ማለት ነው። ዘን ሞመንተም ኦፍ ኤፍ2 ላይ የምትፈጠረው ምን ትሆናለች ማለት ነው? ኤም2 ማይነስ ኤም1 ይሆናል ማለት ነው። ይሄ ለምንድን ነው የሆነው ካልን አኮርዲንግ ቱ ቨርጂኒየስ ቴሬም ምንድን ነው ያልነው? ይሄ በዲ ክሎክዋይዝ ዳይሬክሽን ነው። ክሎክዋይዝ ዳይሬክሽን በሚሆንበት ጊዜ ምን ይሆናል ብለናል? ሳብትራክት ይደረጋሉ ሞመንተሞቹ ማለት ነው። ለዛ ሞመንተሞቻችንን ምን እናደርጋለን? ሳብትራክት እናደርጋለን ማለት እንቀንሳለን ማለት ነው። ይሄንን ስናባዛው ይሄንን በምናባዛበት ጊዜ 1800 ኒውተን ሜትር ይሰጠናል። ይሄ ደግሞ 2800 ኒውተን ሜትር ይሰጠናል ማለት ነው። ዘን ከኤም2 ኤም1ን ሳብትራክት በምናደርግበት ጊዜ 1000 ኒውተን ሜትር እናገኛለን ማለት ነው። ይሄ ኬዝ 1 ነው። ኦር በቀደም እንዳልኳችሁ ቨርጂኒየስ ቴሬም እንደዚህ አይነት ኮምፕሌክስ የሆኑ ሲስተሞች በሚሆኑበት ጊዜ በቀላሉ እንድንሰራቸው የሚያግዘን ይሄ ቨርጂኒየስ ቴሬም ነው። በዚህ ወይ መስራት እንችላለን። አይ የምንል ከሆነ ደግሞ ኬስቱ በኬስቱ ማለትም ኬስቱ የምንለው ዲን መፈለግ ማለት ነው። ዲን ፈልገን ኬስቱን እንመለከታለን። አሁን ኬስቱን በምንመለከትበት ጊዜ መጀመሪያ ምኑን መፈለግ ማለት ነው? ዲን መፈለግ ነው። ሌላ እንትን ሳይሆን ማለትም ፎርሱን እናውቃለን። ከዛ ዲን መፈለግ፣ ዲን እንዴት አድርገን ነው የምንፈልገው የሚለውን ነው በኬስቱ የምንመለከተው ማለት ነው። የመጀመሪያውን ቦዲ እናወጣለን ዲን ለመፈለግ ማለት ነው። ለምሳሌ እንዲህ ነው ያለው። ከዛን የሆነ ስንት ሜትር አለን? 2 ሜትር ርቆ ነው ያለው። ፎርሳችን አለች 250 ኒውተን አለ። ከዛን የሆነ አንግል ተፈጥሯል። በየሆነች አንግል እዚች ጋር በየሆነች አንግል ምን ሆና ነው ያለችው? በስንት አንግል? እዚች ጋር ያለችዋ እንዲህ ያለችዋ 30 ነች። ይሄ ደግሞ አጠቃላይ 90 ስለሚሆን በስንት አንግል ማለት ነው? በ60 ዲግሪ ማለት ነው። በ60 ዲግሪ ይሄንን ፍሪ ቦዲውን ካወጣን በኋላ ይሄ ፎርሱ ነው። ስለዚህ ሁል ጊዜ ፎርስ ዲስታንስ ዲያችን ደግሞ ምንድነች ብለናል? ፕሪፔንዲኩላር ቱ ከፎርሱ ጋር ምን መሆን አለበት? ፕሪፔንዲኩላር እናወጣለን። ፕሪፔንዲኩላር እናደርገዋለን ማለት ነው። ይኸው ፕሪፔንዲኩላር አደረግነው ማለት ነው። ስለዚህ ይህች ዲነች ማለት ነው። ዘን ዊ ካን አፕላይ ሳይን ሎው። ስለ ሳይን ሎው ቻፕተር 2 ላይ ፎርስ ሲስተም መጀመሪያ አካባቢ ሄዳችሁ ማየት ትችላላችሁ። እና ሳይን ሎውን አፕላይ እናደርጋለን ማለት ነው። ሳይን ሎውን አፕላይ በምናደርግበት ጊዜ ይሄ 90 ዲግሪ ነው፣ ይሄ 60 ዲግሪ ነው። ስለዚህ ዲን በቀላሉ ማግኘት እንችላለን ማለት ነው። እንዴት አድርገን ካልን 2 ኦቨር ሳይን 19 ዲግሪ እኩል ይሆናል ዲ ኦቨር 16 ዲግሪ እናደርጋለን ማለት ነው። ሳይን 60 ዲግሪ እናደርጋለን ማለት ነው። እንዲህ ካደረግን በኋላ ክሪስ ክሮስ እናደርጋለን። ሳይን 90 ማለት 1 ነው። ሳይን 90 1 ስለሆነ ዲያችን እኩል ይሆናል 2 ታይምስ ሳይን ስንት 60 ዲግሪ ይሆናል ማለት ነው። ዘን ይሄ እኩል ይሆናል ሳይናችን ስንት ይሆናል ማለት ነው? በ60 ስናባዛው ሳይን 60 ማለት 0.866 ነው። በሱ ስናባዛው 1.732 ሜትር ይሰጠናል ማለት ነው። ዲን አገኘን ማለት ነው። ዲን ካገኘን ፎርሱ አለ፣ ከፎርሱ ጋር ምን ማድረግ ነው? ማባዛት ማለት ነው። ስለዚህ ኤም
ኤያችን MA1አችን ማለትም ሞመንተም ኦፍ A1አችን እዚች ጋር በፎርስ ዋን የምትፈጠረው ሞመንተማችን ፎርሱ የተሰጠን ስንት ነው? 250 ነው። 250 ኒውተን ሲባዛ በ1.732 ሜትር ይሆናል ማለት ነው። ይሄም እኩል ይሆናል 433 ኒውተን ሜትር ማለት ነው። ቅድም ካገኘ ነው እዚህ ካገኘ ነው ከ433 ማለት በቀላሉ ሰርተናት ካገኘናት ጋር ተመሳሳይ ነው ማለት ነው። በኬስቱ ማለት ነው። በዚህ ማርገን መስራት እንችላለን ማለት ነው። የሞመንተም ኦፍ A1ን ካገኘን በኋላ ወደ ሞመንተም ኦፍ A2 ነው የምንሄደው ማለት ነው። A2ን እንፈልጋለን ማለት ነው። A2ን በምንፈልግበት ጊዜ መጀመሪያ እንደዚህ ምን እናደርጋለን? የሆነ ዳይግራም እንሰራለን ማለት ነው። ቦታ ስለማያበቃን እንትኑንም እያየን እንጠቀመዋለን ማለት ነው። እዚህ ፔፐር ላይ ዳይግራሙን በምንሰራበት ጊዜ ከኤ እስከ የሆነ ያህል ሄደ። እቺ ኤ ነች። ከዛ ደግሞ ወደ ታች ወረደ። ከዛ ደግሞ የሆነች ፎርስ ካፕሊነሪ ፎርስ ነው ብያቸዋለሁ እንደቅድሙ እንዲወረደ ማለት ነው። እንዲወረደ ከዛ እዚህ ነው ፎርሱን አፕላይ ያደረገው። እሷም ስንት ነች? 500 ኒውተን ነች ማለት ነው። እና እዚች ጋር ስሎፕ ሰርቶባት እና ይሄ ስሎፓችን እዚች ጋር ከሚፈጥረው ጋር እኩል ነው ማለት ነው። እዚች ጋር ከሚፈጥረው ጋር እኩል ነው። እዚህ ቅድም 3 ነች 3 ይሄ 4 ስሎፑ ደግሞ ስንት ነበር? 5 ነበር። ከ5 ጋር እኩል ነው ማለት ነው። ይሄንን እናወጣለን። እቺ 500 ኒውተን ናት። ፎርሶ አፕላይ የተደረገችው ናት ማለት ነው። ከዛን ይሄ ሙሉ መጀመሪያ 7 ነው። የቅድሙ ጥያቄ ላይ እንደተመለከት ነው። ይሄ ሙሉ ስንት ብለን ነው የያዝነው? 7 ነው ብለን የያዝነው። ምንፈልገው ዲን ነው። አላማችን ዲን ማግኘት ነው። ዲን ማግኘት ስለሆነ ይሄንና ይሄንን ሳይድ ማወቅ ያስፈልገናል። ይሄንና ይሄንን ሳይድ ለማወቅ 3 ይሄንችን ለምሳሌ ኤክስ ብላት ከዚህ እስከዚህ ያለው ጊቭን ነው ተሰጥቶናል። 6 ነበር 6 ነው። ስለዚህ 3/x እኩል ይሆናል እቺ 4/6 ማለት ነው። 4/6 እናደርጋለን። ኤክስ እኩል ይሆናል ኤክሳችን በዚህን ጊዜ እኩል ይሆናል 18 ሲካፈል ለ4 ይሆናል ማለት ነው። ይሄ እኩል ይሆናል 4.5 ይሰጠናል ማለት ነው። ስለዚህ ኤክሳችን 4.5 ነው። ቅድም እንዳልኳችሁ ይሄ ሙሉ 7 ነው ማለት ነው። 7 ስለሆነ እዚች ጋር አፕላይ የተደረገችው ፎርሷ የገባችው ከ7 ሲቀነስ 4.5 ማለት ነው። ስንት ማለት ነው? 2.5 ላይ ነው የገባችው ማለት ነው። እቺን እንይዛለን። እቺን ከያዝን በኋላ እዚች ጋር በየሆነ አንግል አይደል ኢንተርሴፕት አድርጎ የሄደው ሁለተኛው ፎርስ እሷን እንፈልጋለን ማለት ነው። አንግሏን ለማግኘት እዚች ጋር አንግል ትፈጠራለች። ቴታ ብለን ከወሰድን ታንን እንፈልጋለን ማለት ነው። በታን ቴታ መፈለግ እንችላለን። እሷም ታን ቴታ እኩል ይሆናል 4/3 ማለት ነው። 4/3 ነው የምናደርገው። 4/3 እናደርጋለን ማለት ነው። 4/3 ry ኦቨር rx እንደምንለው ry ኦቨር rx እንደምናደርገው እንደዛ አድርገን 4/3 አድርገን ቴታን እናገኛለን። ዘን ቴታችን ታን ኢንቨርስ ኦፍ 4/3 ሲናደርግ 53.33 ዲግሪ ይሰጠናል ማለት ነው። እቺን ዲግሪ ካገኘን በኋላ እቺ ዲግሪና እዚች ጋር ኢንተርሰፕት አድርጎ የገባት ዲግሪ እኩል ናቸው ማለት ነው። ተመሳሳይ ናቸው ማለት ነው። ስለዚህ ከዚህ እስከዚህ ያለው ዲ ነው። ዲ ከዚህ ጋር ከዚህ ፎርስ ጋር ፕሪፔንዲኩላር የሚያደርገው ዲያችንን መፈለግ ነው እንዳልኳችሁ ዋና አላማችን። ስለዚህ ዲያችን እኩል ይሆናል 2.5 ሲባዛ ሳይን ያገኘናት ዲግሪ ማለት ነው 53 ዲግሪ ይሆናል ማለት ነው። ይሄም እኩል ይሆናል ይሄንን ስናባዛቸው ስንት ይመጣል ማለት ነው? 2 ሜትር ይሰጠናል ማለት ነው። 2 ሜትር ይሰጠናል ማለት ነው። ይሄንን ስናባዛ 2 ሜትር ይሰጠናል። ዘን ዲን አገኘን። ፎርሱ 500 ነው። ስለዚህ ኤማችን አት ኤ ፎርስ 2 ላይ የምናገኘው ፎርስ ሞመንተም ኦፍ ኤያችን
ፎርስ አቱ የምትፈጠረው 500 ኒውተን የተሰጠን ጊቭኑ ማለት ነው ሲባዛ ዲ ሰርተን ያመጠናት 2 ሜትሯ ስንት ሰጠን 1000 ኒውተን ሜትር እናገኛለን ማለት ነው። ቅድም መጀመሪያ ላይ ስንሰራ እንደምትመለከቱት በቨርጂኒየስ ቴሪየም ሰርተን በቀላሉ 1000 አግኝተናል ማለት ነው። ስለዚህ እናንተ በወደዳችሁት መንገድ ሰርታችሁ ማግኘት ትችላላችሁ ማለት ነው። ላይክ፣ ሰብስክራይብ፣ ሼር ያደረጋችሁ አበረታቱን። ፓርት 3 ይቀጥላል።